የግለሰብ በዓለማችን ላይ እጅግ ታዋቂ የሆነው ፍላፒ በርድ የተሰኘውን ጌም መስራችና ባለቤት ነው። ይህ ሰው አንድ ቀለል ያለች የሞባይል ጌም ዲቨሎፕ አደረገ፣ ከዛ አፕ ስቶር ላይ ለቀቀው። ታዲያ ተአምራዊ በሚመስል መልኩ ከተወሰኑ ወራት በኋላ ይህ ጌም በዓለም አቀፍ ደረጃ መነጋገሪያ ሆነ። ብዙ ሚሊዮን ዳውንሎዶችንም በአንድ ቀን ማግኘት ቻለ። ዲቨሎፐሩም በቀን በብዙ ሚሊዮን የሚቆጠሩ ዶላሮችን አፈሰ። ነገር ግን በሚያሳዝን ሁኔታ ይህ ስኬት ብዙ ሊቆይ አልቻለም ነበር። ከጥቂት ስኬታማ ወራት በኋላ የዚህ ጌም ዲቨሎፐር በሰራው ጌም ምክንያት ህይወቱ በአንዴ ነበር የተመሰቃቀለው። ሰዎች በሰራው ጌም መናደድና መበሳጨት ጀምሩ። ብዙ ቤተሰቦች በዚህ ጌም የተነሳ ከልጆቻቸው ጋር ጦርነት ውስጥ ገቡ። ብዙዎች ጌሙ አናዷቸው እቃቸውን፣ ስልካቸውን ሳይቀር መሰባበር ጀመሩ። ከዚህም አልፎ ሰዎች በዚህ ጌም የተነሳ ዲፕሬሽን ውስጥ ገቡ። የዚህ ጌም ዲቨሎፐርም በሶሻል ሚዲያዎች ላይ መብጠልጠልና መሰደብ ጀመረ። የግድያ ዛቻ አልፎ ተርፎም የመግደል ሙከራ ተደረገበት። ስለሆነም ነገሩን ሳናንዛዛ ይህ ዶንግ ኒጉዌን የተባለ የፕሮግራሚንግ ተማሪ በ19 ዓመቱ ነበር ከቪየትናም ዩኒቨርሲቲ በኮምፒውተር ሳይንስ የተመረቀው። ይህ ባለብሩህ ጭንቅላት አፍላ ወጣት ከልጅነቱ ጀምሮ የቪዲዮ ጌም ሲጫወት ስላደገ የራሱን ጌም ዲቨሎፕ የማድረግ ትልቅ ፍላጎት ነበረው። ስለሆነም አነስተኛ ጌም ለመስራት በማሰብ ጊርስ ከተባለ አንድ አነስተኛ ካምፓኒ ጋር በመተባበር ነበር ይህንን ፍላፒ በርድ የተባለ አነስተኛ የሞባይል ጌም በግንቦት 24 2013 እንደ ፈረንጆቹ አቆጣጠር ዲቨሎፕ አድርጎ የለቀቀው። ታዲያ ይህ ሰው ይህንን ጌም አፕ ስቶር ላይ ከለቀቀው በኋላ ይህ ጌም እንደተጠበቀው ብዙ ሰዎች ጋር ሊደርስ አልቻለም ነበር። በዛ በ3 ወራት ውስጥ ወደ 30 የሚሆን ሰው ብቻ ነበር ይህንን ጌም ዳውንሎድ አድርጎ የተጫወተው። ከተወሰኑ ወራት በኋላ ግን ይህ ጌም ቀስ በቀስ ሰዎች ዳውንሎድ እያደረጉትና እየተጫወቱት መጥቶ በአንድ ጊዜ ከፍተኛ ደረጃ ላይ ደረሰ። በቀን ውስጥም ብዙ ሚሊዮን የሚሆኑ ሰዎች ይህንን ጌም ዳውንሎድ ማድረግ ጀመሩ። ከዛማ ብዙ ሚሊዮን ሰዎች ጌሙን ዳውንሎድ ማድረግና ጊዜያቸውንም በዚህ ጌም ላይ ማቃጠል ጀመሩ። አፕ ስቶርም ይህንን ጌም ለተጠቃሚዎቹ ሪኮመንድ ማድረጉን ተያያዘው። ያው ስኬት ያስደስታል። የዚህ ጌም ባለቤትም ብዙ ሚሊዮን ዶላሮችን ወደ ኪሱ አስገባ። በመጀመሪያ ባገኘው ገንዘብ ጓደኞቹን ራት ጋበዛቸው። በአንድ የክድነት ወጥቶ ሚሊዮነር ሆነ። እንደ ፓውዲፒ የመሳሰሉት ታዋቂ ዩቲዩበሮችም ሳይቀሩ ጌሙን ተጫውተውታል። ከዚህም የተነሳ የዚህ ጌም ዲቨሎፐር ደስታውን በማህበራዊ የትስስር ሚዲያዎች ላይ የገለጸ ሲሆን በሚያስገርም ፍጥነትም ህይወቱ በአንዴ ተለወጠ። ሆኖም ግን በሚያሳዝን ሁኔታ ይህ ስኬት የቆየው ለተወሰኑ ወራት ብቻ ነበር። ሰዎች ከዕለት ተዕለት ጌሙ አናዳጅና በጣም ሱስ እንደሚያስይዝ ቅሬታቸውን ማሰማት ጀመሩ። አዎ እውነታቸውን ነው። ጌሙ እጅግ በጣም ያናዳል። ጌሙ በአጭሩ በውስጡ አንድ ችባ የሆነች ወፍ አለች። ይህችን ወፍ እያዘለሉ በመሰናክል ውስጥ ማሳለፍ ብቻ ነው። ነገር ግን የፈለገ በተጫወቱ ጌሙ መጨረሻ ላይ መድረስ የማይታሰብ ነገር ነው። ትንሽ ከሄዳችሁ በኋላ ትፎርሻላችሁ። ጌም ደግሞ ያለ መጨረሻ ከባድ ነው። ስለሆነም የዚህን ጌም መጨረሻ ለማየት ሲሉ ሰዎች ይህንን ጌም ቀኑን ሙሉ መጫወት ጀመሩ። ቀስ በቀስም ከዚህ ጌም ድብን ያለ ሱስ ያዛቸው። በስራ ቦታ፣ በትምህርት ቤት፣ ቢሮ ውስጥ በቃ ሰዎች ከጌሙ መለየት ከበዳቸው። በተለይ ልጆች በዚህ ጌም ሱስ ከመያዛቸውና በትምህርታቸውም ከመድከማቸው የተነሳ ከቤተሰብ ጋር ፈጽሞ መግባባት አቃታቸው። ቤተሰብም ቀስ በቀስ ልጆቻቸው ላይ ያላቸውን ንዴትና ብስጭት ይህንን ጌም ዲቨሎፕ ያደረገው ግለሰብ ላይ መወጣት ጀመሩ። ብዙ ቤተሰቦችም የዚህን ጌም ፈጣሪ ለጉድ መጥላትና በሱ ላይ መበሳጨት ጀመሩ። ለልጆቻቸው በትምህርት መድከምና ከዚህ ጌም ሱሰኛ መሆን ተጠያቂው ይህ ገና ስኬቱን አጣጥሞ ያልጨረሰ ምስኪን ግለሰብ ላይ እንደሆነ ደመደሙ። ታዲያ ይህ ነገር ቀስ በቀስ አድጎ ከህዝብ ዘንድ ትልቅ የሆነ የቁጣ ማዕበል ነበር የዚህ ጌም ዲቨሎፐር ላይ ወረደበት። ሰዎች በኦንላይን ላይ ይህንን ሰው መሳደብ፣ መርገም፣ ማንቋሸሽ ጀመሩ። በፈጠረው ጌም ምክንያት ህይወቱ በአንዴ ተበላሸ። ሰዎች ጌሙን መተው እንዳልቻሉ እጅግ በጣም ከጌሙ ሱስ እንደያዛቸውና ለዚህ ደግሞ ተጠያቂው ጌሙን የፈጠረው ሰው እንደሆነ ተቃውሟቸውን በቁጣ ማሰማታቸውን ተያያዙ። ነገር ግን ጉዳዩ በዚህ የሚያበቃ አልነበረም። ይህ ግለሰብ ሚዲያዎች፣ ጋዜጦች ላይ በየቀኑ ስሙ መጠቀስም ሆነ የሰራው ጌም መብጠልጠል ጀመረ። ከዚህም የባሰ ብዙ ሰዎች በተለይ ወላጆች ለዚህ ሰው ያላቸው ጥላቻ እያደገ መጥቶ የግድያ ዛቻና ማስፈራሪያ በኢሜይል ይልኩለት ጀመር። ብዙ ሰዎች ጌሙ ባሳደረባቸው ብስጭት ስልካቸውን መስበር ጀመሩ። የተለያዩ ዌብሳይቶች የዚህን ጌም አደገኛነት በመተንተን ሰዎች የበለጠ ጌሙን እንዲያውቁትና እንዲጠሉት አደረጉ። በመሆኑም የዚህ ጌም ዲቨሎፐር የሆነው ግለሰብ በመጨረሻም ይህንን ጌም ከአፕ ስቶር ላይ ሳይወድ በግዱ አጠፋው። ታዲያ ጌሙን እንደሚያጠፋ ከፖስተበት ሰዓት ጀምሮ በአንድ ቀን ውስጥ ከ100 ሚሊዮን በላይ ሰዎች ጌሙ ከመጥፋቱ በፊት ዳውንሎድ ያደረጉ ሲሆን ጌሙም ከአንድ ቀን በኋላ ከአፕ ስቶር ላይ ጠፋ። ታዲያ የዚህ ጌም ዲቨሎፐር በተለያዩ መድረኮች ተጋብዞ በተናገረበት ጊዜ ይህ ጌም እጅግ ህይወቱን እንዳመሰቃቀለው፣ ከማህበራዊ ህይወቱ እንዳራቀውና አልፎ ተርፎም የግድያ ሙከራ ሁሉ እንደተደረገበት በሀዘን ተናግሮ ነበር። ሆኖም ከተወሰኑ ዓመታት በኋላ ይህ ጌም ተሻሽሎ ተመልሶ አፕ ስቶር ላይ ሊለቀቅ ችሏል።